የገላትያ መጽሐፍ አለን በሰባት ክፍሎች ውስጥ 6 ምዕራፎች አሉት። 149 ቁጥሮች አሉት። 48ኛው የመጽሐፍ ቅዱሳችን ክፍል ነው። 9ኛው የአዲስ ኪዳን፣ 4ኛው የመልእክት፣ 1ኛው የጳውሎስ ደብዳቤ ነው። ማለት 14ቱን የአዲስ ኪዳን መጽሐፎች የጻፈልን ጳውሎስ እንደሆነ እናውቃለን። በዕብራውያን ስለማምን እና ስለምንስማማ ማለት ነው እንደ ቤተ ክርስቲያን። ግን ጳውሎስ የአዲስ ኪዳንን መልእክት መጽሐፍ ሲጀምር የጀመረው ከገላትያ እንደሆነ ይታመናል። የመጀመሪያው የሐዋርያ ጳውሎስ ደብዳቤ ነው። ኢቭን ሮሜ መጽሐፍ ዴሪቬት የተደረገው ራሱ ከገላትያ ነው። ማለት ገላትያ የሮሜ መጽሐፍ ረቂቅ ነው። ከዚህ ከገላትያ መልእክት ውስጥ ነው በደንብ አድርጎ ሮሜ መጽሐፍን ጳውሎስ ያረቀቀውና ለቅዱሳን እንዲደርስ ያደረገው። የጻፈው ጳውሎስ ነው። ጳውሎስ ማለት ተራ ሰው አይደለም። ጳውሎስ ማለት በጣም ትልቅ ሰው ነው። ለምሳሌ በ5 ዓመቱ የፊደል ገበታን አጥንቶ ዘፍጥረትን በቃሉ የሚናገር ሰው ነው ጳውሎስ። በ10 ዓመቱ የትእዛዝ ልጅ የተባለ ነው። በጣም የሚገርማችሁ የሮማውያንን ባህል በደንብ ጠንቅቆ የሚያውቅ የላቲንን ቋንቋ አቀላጥፎ የሚናገር አይነት ሰው ነው። እሱ ብቻ ሳይሆን በጣም ሃይማኖተኛ የነበረ፣ በሳምንት 3 የሚጾም፣ በቀን 3 የሚጸልይ፣ በዓመት 3 አስራት ለመስጠት ወደ ቤተ መቅደስ የሚሄድ ሰው ነው። ይሄ ሰው የቀድሞ ስሙ ሳኦል እንደነበረ መጽሐፍ ቅዱስ ይናገራል። አይሁዶች ሳኦል የሚሉት እግዚአብሔር በልመና የሰጠው ወይም ከእግዚአብሔር በልመና የተገኘ የሚል ትርጓሜ አለው። ጳውሎስ ማለት ደግሞ በሮማውያን ትንሹ ማለት ነው። ስለዚህ የገላትያ መጽሐፍ ማንጻፈው ምንም ጥያቄ የለውም፣ ግልጽ ነው። ሐዋርያ ጳውሎስ እንደሆነ ከመልእክቱ ክፍል ራሱ ይናገራል። ከዛ ቀጥለን የምናየው ነገር ምንድነው? የገላትያ መጽሐፍ መቼ የተጻፈ ነው? የገላትያ መጽሐፍ የተጻፈው በ50 ዓመተ ምህረት ከመጀመሪያው የወንጌል ጉዞ በኋላ ከኢየሩሳሌም ጉባኤ በፊት እንደጻፈው ከዚህ በፊት ተነጋግረናል። ምክንያቱም ጳውሎስ ከኢየሩሳሌም ጉባኤ በፊት ይሄን ደብዳቤ እንደጻፈው ከምንረዳበት ሐሳብ አንዱ ምንድነው? ከኢየሩሳሌም ጉባኤ በኋላ ቢሆን ኖሮ የጉባኤውን ውሳኔ በደብዳቤው ላይ ያስቀምጥ ነበረ። ስለዚህ ከጉባኤው በፊት እንደጻፈው ተነጋግረናል። ይሄ የገላትያ መጽሐፍ ለማን የተጻፈው ብለን ስንል እንግዲህ ጳውሎስ ለአንድ አጥቢያ ቤተክርስቲያን የጻፋቸው ደብዳቤዎች አሉ። ከዛ ሲቀጥል ደግሞ ለግለሰብ የጻፈው ደብዳቤ አለ። ከዛ በተለየ ሁኔታ ሐዋርያው ጳውሎስ የገላትያ መጽሐፍን የጻፈው ለገላትያ አብያተ ክርስቲያናት ነው። የገላትያ ቤተ ክርስቲያናት እነማንን ነው የሚይዙት? ለምሳሌ አንጾኪያን፣ እንደዚሁም ልስጥራንን፣ ደርቤን፣ ኢቆንዮንን እነዚህን የሚያካትቱ በተለይም የደቡብ ገላትያ አብያተ ክርስቲያናትን የሚያካትት እንደሆነ እናስታውሳለን።